ለመያዝ አልተመቸኝም ይሄ ቦርሳ አንቺ ያይልኝ ይሄን ቦርሳ ከየት አገኘኸው ማለት ይሄ ቦርሳ ማለት እኮ አባቴ ቦርሳ ነው ምንድነው የምታወሪው ምን ማለትሽ ነው ይሄን ቦርሳ ከልጅነት ጀምሮ አውቃለሁ ያባቴ ነው ምልክት ራሱ አለ ግን አንድ ሰው ነው እንዳደረሰው የሰጠኝ እባክህ ቦርሳውን አትስጠው አባቴ በዚህ ምክንያት ሊገደል ይችላል አሁን እውነቱን ንገሪኝ ይኸውልህ የኔ ስም ራንሰም ነው አባቴ ደግሞ ነጋዴ ነው አሁን ላይ ደግሞ ከተወሰኑ አደገኛ ሰዎች ጋር ተጣልቷል ቆይ በቦርሳው ውስጥ ምንድን ነው ያለው አላውቅም ግን ሁሉም ሰዎች እሱን እየፈለጉ ነው ምን እየሆነ ነው ምንድነው ምን ተፈጠረ ይህ የአባቴ ፎቶ ነው ሄሎ ሚኪ ኧረ ወንድሜ የለም ጠፍቷል ምን ማለት ነው ጠፍቷል ከ30 ደቂቃ በፊት ቤት ውስጥ ነበር አሁን ግን የለም እሺ እየመጣው ነው መጣው መሄድ አለብን ቦርሳውን ካላመጣ ወንድምህን በህይወት ቦርሳውን ካላመጣ ወንድምህን በህይወት አታየውም እኮ ነው እያሉኛለሁ እነሱ ናቸው እነማ አባቴን የሚፈልጉት ሰዎች ምን አይነት ጣጣ ውስጥ ነው የገባሁት ሄሎ ወንድምህ እኛ ጋር ነው ማነህ አንተ በ24 ሰዓት ውስጥ ቦርሳውን ይዘና ብቻ ልጄ ይህ ደብዳቤ እጅህ ላይ ከደረሰ እውነቱን የማወቂያ ጊዜ ደርሷል ማለት ነው ምንድነው ማን የጻፈው አባቴ ነው ምን